እንዴት ፈራ አለው። ራቁትህንስ መሆንህን እንዴት አወቅ? ግሎሪ እኮ ነው ያለበስኩህ አለ። እንዴት ሹልክ ብለህ ወጣ ከዚህ ግሎሪ ውስጥ? እግዚአብሔር ገረመው፣ ፈራው። ለመጀመሪያ የሰማው እግዚአብሔር ራሱ ዛጋ ነው። ሰው እንዴት ፈራ አለ እግዚአብሔር። እንዴት ፈራ? 365 ጊዜ አትፍራ ተብሎ ተጽፏል ይላሉ። እያንዳንዱ ቀን አንዳንድ ትንቢት አለን አትፍራ የሚል። ወደ ሰው ዓለም ፍርሃት የገባው በኃጢአት ነው። የእግዚአብሔር አባትነት፣ የእግዚአብሔር ፍቅር፣ የእግዚአብሔር መሐሪነት፣ የእግዚአብሔር ደግነት፣ የእግዚአብሔር ችሎታ፣ የእግዚአብሔር ይቅርባይነት ጠፋባቸው። ዘፍጥረት ምዕራፍ 3 ላይ 8 ብሎ 10 ነው የሚለው። ስለዚህ 10ኛዋን ብናነባት ታይፕ ኤረር ነው እንትኑ ሲጽፉ ጸሐፊዎቹ የዘለሏት ናት። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማው፣ ራቁቴንም ስለሆንኩ ፈራው ተሸሸኩም። እግዚአብሔርም አለው ራቁትህን እንደሆንህ ማን ነገረህ አለው። ከዛ እግዚአብሔር መልስ እሱ እንዲመልስለት አልጠበቀም። ቁጥር 12 ላይ ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድነው አላት። ሴቲቱም አለች እባብ አሳተኝና በላው። ዛሬ ከእናንተ ጋር አብሬ የምካፈለው የመጽሐፍ ቅዱስ ሐሳብ ስለ ፍርሃት ነው። ስለ ፍርሃት በሉ እስቲ ፍርሃት። ስለ ፍርሃት አንስቼ ነው አብረን የምንወያየው። ከዛ እንጸልያለን። በህይወት ያለ ሰው በሙሉ የሚመለከተው ነው። አዋቂ ቢሆን አላዋቂ ቢሆን ሀብታም ቢሆን ደሃ ቢሆን ምሁር ቢሆን ያልተማረ ቢሆን ማንኛውም ልጅ አዋቂ በሙሉ የሚመለከተውን ሐሳብ ነው የማነሳው። ስለዚህ ደስ ይለኛል ሁላችንንም የሚመለከተንን ሐሳብ። ምክንያቱም ማነሳው ሐሳብ ፍርሃት ነው። ስለ ፍርሃት ስለማነሳ ምክንያቱም በመካከላችን ያልፈራ ሰው ያለ አይመስለኝም። ያልፈራ ሰው ያለ አልመሰለኝም። እስካሁን ድረስ ደግሞ አልፈራሁም ዳግምሻ ምን እያልክ ነው